በዛሬው ዝግጅታችን በዚህች ምድር በቆዩበት 562 ዓመት የፈጣሪ ባለሟል በመሆን ቃል ኪዳን የተቀበሉትን የአባታችን አቡነ ገብረ መንፈስ ቅዱስ ገድልን እንዲሁም በሀገራችን ባህል ውስጥ የነበራቸውን ሚና ይዘንላችሁ ቀርበናል። ቆይታችሁ አይለየን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውለን እንድናድር ወጥተን እንድንገባ ኑረን እንድንከርም የፈቀደ የአማልክት አምላክ የጌቶች ጌታ የነገሥታትም ንጉሣቸው ልዑል እግዚአብሔር የተመሰገነ ይሁን። ንሂሳ በሚባል የግብፅ ሀገር ስምዖን የሚባል አንድ ታላቅ ሰው ነበር። ሚስቱም ከካህናት ወገን የሆነች አቅሌስያ ትባላለች። የስማቸው ትርጓሜ ስምዖን ካህን፣ አቅሌስያ ደግሞ ቤተ ክርስቲያን ማለት ነው። ሁለቱም እግዚአብሔርን የሚፈሩ ነበሩ። ድሆችንና ድሃ አደጎችን የሚወዱ እንደ አብርሃምም እንግዳ በፍቅር የሚቀበሉ ደግ ሰዎች ነበሩ። ይሁንና ግን ልጆች ስለሌላቸው ያዝኑ ነበር፣ መካን ነበሩና። ከዕለታት በአንዱ ቀንም አቅሌስያ ባሏን እንዲህ አለችው፣ ሀገራችንን የሚገዛ ገንዘባችንን የሚወርስ መታሰቢያህን የሚያደርግ ልጅ ስለሌለን ወንድሜ ሆይ ምን እናድርግ አለችው። ስምዖንም እህቴ ሆይ አትዘኝ አላት። እግዚአብሔር ከፈቀደ የሚሳነው ነገር የለም። እግዚአብሔርን እንለምነው ልጅ ይሰጠን ዘንድ በንጹሕ ልቦና እንጹም አላት። ሚስቱም እሺ አለችው። ከዚህ በኋላ በአንድነት ተነስተው ጸለዩ፣ በፊታቸውም ሰገዱ፣ ጽኑ ለቅሶንም አለቀሱ። ወደ እግዚአብሔር እየለመኑ ብዙ ዘመን በጾምና ጸሎት ኖሩ። አንድ ቀንም አቅሌስያ በእመቤታችን ድንግል ማርያም ስዕል አድኖ ስር ተደፍታ እመቤቴ ሆይ አንቺን የሚያስደስት ልጅሽንም የሚያገለግል ለመንግሥተ ሰማይ የሚበቃ ልጅ ስጪኝ፣ ልጅሽን የማያገለግል ከሆነ ማኅፀኔን ዝጊ እያለች ጸለየች። የልቧን ጽናት ባየች ጊዜ ስዕሊቱ ዘንበል ብላ ጸሎትሽና ልመናሽ በእግዚአብሔር ዘንድ ተሰምቷል አለቻት። አቅሌስያም ደስ ብሏት ስዕሊቱን ሳመቻት። ስዕሊቱ እንደነገረቻትም ለባሏ ነገረችው። በዚያም ዕለት ጸነሰች። በጌታችን ውልደት ቀን ታኅሳስ 29 ላይም ወንድ ልጅን ወለደች። በወለደችም ጊዜ ደም ግባቱን አይተው ደስ አላቸው። ዓይኑም እንደ ጨረቃ ብርሃን ብሩህ ነው። የአፉ አከፋፈትም እንደ መልካም ሽቱ ሙዳይ ነው። ልጁ ልክ እንደተወለደም አፈፍ ተነስቶ ስብዓት ለአብ ስብዓት ለወልድ ስብዓት ለመንፈስ ቅዱስ ዘአውጽአከኒ እምጽልመት ውስተ ብርሃን በማለት አንደበት አውጥቶ አመስግኗል። ልክ 40 ቀን ሲሆነው ወደ ቤተ ክርስቲያን ወስደው እንደ ሕጉ ፈጸሙለት። ስሙንም የመንፈስ ቅዱስ ሥራ ነው በማለት ገብረ መንፈስ ቅዱስ ብለው ጠሩት። ሕፃኑ ገብረ መንፈስ ቅዱስ በሚካኤል አድራሽነት ገና ልጅ ሳለ አባ ዘመደ ብርሃን የተባሉ የገዳም አበምኔት ወደሚገኙበት ገዳም አደረሰው። አባ ዘመደ ብርሃንም ሕፃኑን ገብረ መንፈስ ቅዱስን በፍቅርና በሥርዓት አሳደገው። መዝሙረ ዳዊትን እንዲሁም የቤተ ክርስቲያን መጻሕፍትንም አስተማረው። ለማዕረገ ዲቁና ሲደርስም ስሙ አብርሃም ወደሚባል ጳጳስ ወሰደውና ጳጳሱ ባርኮት ዲቁና ማዕረግን አገኘ። ከዘመናት በኋላም ቀሰሰ። ልክ እንደ ቀደምት አባቶችም ምድራዊውን ሕይወት ትቶ ዘላለማዊውን የእግዚአብሔርን መንግሥት ተስፋ እያደረገ መንፈሳዊ ተጋድሎን በምንኩስና ጀመረ። አቡነ ገብረ መንፈስ ቅዱስ በጫካ በበጋው በሐሩር በክረምቱ በቁር እየተጋደሉ ኖሩ። በሰውነታቸው ላይም ልብስ ሳይለብሱ ራቁታቸውን ቁመው ይጸልዩ ነበር። ወገባቸውንም በማቅ ሰንሰለት ታስረው ሰውነታቸው አልቆ አጥንታቸው እስኪቀር ድረስ ጸልየዋል። እሳቸው ግን ሰውነታቸውን በእግዚአብሔር ፊት ራቁትሽን ትቆሚያለሽና ጽኚ፣ በርቺ፣ ጨክኚ ይሏት ነበር። በተጋድሏቸው ብርታትም ሀብተ ፈውስ ተሰጥቷቸዋል። በአንድ ቀን እልፍ ዕውራንንና አንካሶችንም ፈውሰዋል። ኋላ ግን ኤጲስቆጶሳቱ ካህናቱ ዝናቸውን ሰምተው እየመጡ ከግብፅ፣ ከምስር፣ ከንሂሳ፣ ከሳቢስር የጸሎት ግብር የሚያስፈቷቸው ቢሆን አባታችን ሥራቸውን ስላወቁባቸው አዘኑ። ሊቀ መላእክት ቅዱስ ገብርኤልም አባታችንን በክንፉ ነጥቆ ወሰዳቸውና ከገዳሙ ተሰወሩ።
መልአኩም ከጌታ ፊት አቀረባቸው። ፈጣሪም እንዲህ አላቸው፣ በገድልህ በትሩፋትህ ከሞተ ነፍስ ከርደተ ገሃነም የሚድኑ ብዙ ነፍሳት አሉና ከሰው ተለይተህ ወደ ጫካ ግባ። ኑሮህንም ከ60 አናብርትና ከ60 አናብስት ጋር ይሁን። አቡነ ገብረ መንፈስ ቅዱስም ጌታዬ ምን ተመግበው ይኖራሉ ብለው ጌታን ጠየቁት። የረገጥከውን ትቢያ ልሰው ያም ምግብ ሆኗቸው ይኖራሉ ብሎ መለሰላቸው። አቡነ ገብረ መንፈስ ቅዱስም የጌታቸውን ትእዛዝ ሰምተው ገዳም ገብተው ከአናብስትና አናብርቱ ጋር ይኖሩ ጀመር። በዚህ ሥራ ለእርግና እስኪደርሱ ድረስ ከ100 ዓመት በላይ ኖሩ። ጺማቸው የሚያምር እንደ ቁራ ጥቁር የሆነ እንደ ነጭ ሐር የተፈተለ፣ ግርማው እንደሚያስፈራ አንበሳ፣ ቁመቱ እንደ ዘንባባ ሆነ። መዓዛው እንደ ከበረ ጶስቂስ እንደሚባል ሽቶ ያማረ ነበርና ጫካውን ይሞላው ነበር። አባታችን ገብረ መንፈስ ቅዱስም በተጋድሏቸው ከቀን ቀን እየበረቱ በጾም ጸሎት ተወሰኑ። ከዕለታት በአንዱ ቀንም ጌታ በአንድነት በሦስትነት ተገልጾ ወዳጄ ሆይ ምን ትሻለህ? አደርግልህ ዘንድ ምንስ ትለምነኛለህ? አላቸው። እሳቸውም የጌታን ድምፅ ሰምተው ደስ አላቸው። እንዲህም አሉት፣ በሕይወት ዘመኔ ሁሉ የለመንኩህን ሁሉ ስታደርግልኝ፣ የዚህን ዓለም ሁሉ ኃጥእ ስትምርልኝ ኖርኩ። አሁንም ከሞትኩኝ በኋላ ስሜን የተሰወረ አታድርግ፣ ሥራዬን የተገለጠ አድርግ እንጂ። ተጋድሎዬ በአራቱ ማዕዘን ይገለጥ ዘንድ ይሁን፣ ስሜም የታወቀ ይሁን። ቃል ኪዳኔንም አቤቱ አንተ አጽናልኝ። ብዙም ቢሆን ጥቂትም ቢሆን አምኖ ያለ ጥርጥር መታሰቢያዬን የሚያደርግ ሁሉ ማርልኝ። ወይም የሚቻለውን መጠን ለድሆች፣ ለምስኪኖች፣ ለድሃ አደጎች መልካም የሚያደርገውን ስሜን የሚጠራውን ሁሉ አቤቱ አንተ ይቅር በለው፣ ኃጢአቱንም አስተሰርይለት፣ ከመከራም ሁሉ አድነው አሉ። ጌታችንም አቡነ ገብረ መንፈስ ቅዱስን እውነት እውነት እልሃለሁ የምምርልህ በቃልህ የተናገርከውን ብቻ አይደለም በልብህ ያሰብከውንም እንጂ መታሰቢያህን ያደረገውን ስምህን የጠራውን የገድልህን መጽሐፍ የጻፈውን ወይም በጽኑ ልብ አምኖ የሰማውን እኔ እስከ ዘላለም ድረስ የማይጠፋ በሰማይ የሕይወት መጽሐፍ ስሙን እጽፈዋለሁ በማለት ቃል ኪዳኑን ከሰጣቸው በኋላ ተሰወረ። ከዚያም አባታችን ገብረ መንፈስ ቅዱስ መልአኩ ቅዱስ ገብርኤል በሰረገላ ነፋስ ጭኖ ምድረ ከብድ ወሰዳቸው። ከዚህም በኋላ ምድረ ከብድ ወርደው ከምድር በላይ ከሰማይ በታች ሆነው 7 ዓመት እንደ ትኩል አምድ ሆነው ዓይናቸውን ሳይከድኑ 7 ዓመት ቆመው ጸለዩ። ሰይጣንም በምቀኝነት ተነሳስቶ ቁራን ተመስሎ መጥቶ ዓይናቸውን አንቁሮ አሳወራቸው። 2 ሱባኤ ሲፈጽሙ ቅዱስ ሚካኤልና ቅዱስ ገብርኤል መጥተው እፍ ብለውባቸው አድነዋቸዋል። ለብዙ ዘመናትም በዚህ ገዳም በተጋድሎ ቆይተዋል። ሥጋ ደካማ ነውና አባታችን ገብረ መንፈስ ቅዱስ በሕመም ደከሙ። ዕለቱ ቅዳሜ ለእሁድ አጥቢያ፣ ሰዓቱ ከሌሊቱ 6 ሰዓት ሆኗል። አሁንም ከሕመማቸው እየታገሉ እንኳን በድካም ለፍጥረት ሁሉ ይለምናሉ። አቤቱ ሕዝብህን አድን፣ ርስትህን ኢትዮጵያንም ባርክ ይላሉ። መታመማቸውን የሰሙ እንደርሱ ቅዱስ የሆኑት ዘርአ ብሩክ፣ ፍሬ ቅዱስ፣ ያዕቆብ፣ ብንያምና ዮሴፍ እንዲሁም በወቅቱ የኢትዮጵያ ንጉሥ የነበረው እንድርያስ ሊጠይቋቸው መጡ። አጠገባቸው መድረስ ግን አልተቻላቸውም። አባታችን ገብረ መንፈስ ቅዱስ የሚጋርደው እንጨት ዛፍ በሌለበት በረሃ እንደ አንበሳ ተኝቶ አዩት። በላዩ ያረፈው የእግዚአብሔር ጸጋ፣ ከፊቱ የሚወጣው ብርሃን፣ ቀይ መልኩ፣ ረጅም የራስ ጸጉሩ፣ እንደ ነጭ ሐር የሚሆነው ጺሙ አስደነቃቸው። ከሌሊቱ 7 ሰዓት ሲሆን ከሰማይ ታላቅ ነጎድጓድ ድምፅ ተሰማ። ጌታችን መላእክትን አስከትሎ ወደ አባታችን ወረደ። ከሰማይ ወደ ምድር ህቡር አምሳያው ልዩ ልዩ የሆነ እንደ ፀሐይና እንደ ጨረቃም የሚያበራ እንደ ወንጭፍ ድንጋይም ይወረወር ነበር። በዚያም የነበሩ ሁሉ ፈሩ፣ ወደ ኋላም ሸሹ። ምድር ራደች፣ ተራሮች ኮረብቶችም ተናወጡ። ብርቱ ጩኸት ንውጽውጽታም ሆነ። ወዳጄ ገብረ መንፈስ ቅዱስ ሰላም ላንተ ይሁን። እነሆ የማይታበል ቃል ኪዳን እገባልሃለሁ። ስምህንም የጠራ
መታሰቢያህን ያደረገውን ዕጣን ቋጥሮ ግብር ሰፍሮ መባ ይዞ ቤትህ የመጣውን እምርልሃለሁ። አንተ ከገባህበት ገነት መንግሥተ ሰማያትም አገባዋለሁ አለው። አባታችንም አቤቱ ጌታ ሆይ የኢትዮጵያን ሕዝብ ማርልኝ አለው። እነሆ ምሬልሃለሁ፣ አስራት በኩራት አድርጌም ሰጥቻለሁ። ከመጋቢት 5 ቀን ጀምሮ ዝክርህን ያድርጉ፣ በአማላጅነትህም ይማጸኑ አለው። ከዚህ በኋላ 7ቱ ሊቃነ መላእክት የአባታችንን ነፍስ ሊቀበሉ ወረዱ። በታላቅ ምስጋናም ወደ ሰማይ አሳረጉት። ሥጋውንም ይዘውት ሄዱ። የት እንደተቀበረ ግን እስካሁን አይታወቅም። አንዳንዶች በኢየሩሳሌም ነው ይላሉ፣ ሌሎች ደግሞ በምድረ ከብድ ነው ይላሉ። ግን እስካሁን ድረስ ልክ እንደ ሊቀ ነቢያት ሙሴ ሥጋቸው የት እንደተቀበረ አይታወቅም። ገድሉ ትሩፋቱ ከሰማይ ከዋክብት ከምድር አሸዋ ይበዛል። ኢትዮጵያን አብዝተው ይወዷታል። ምድራዊ ምግብ አልተመገቡም፣ የእናታቸውንም ጡት እንኳን አልጠቡም። ልብስ መጠለያ አልፈለጉም። የክረምቱ ቁር የበጋው ሐሩር የተፈራረቀባቸው በተጋድሎ 562 ዓመት ኖሩ። ለእግዚአብሔር ምስጋና ይሁን፣ እኛም ከአባታችን በረከት ያሳትፈን። የአባቶቻችንን የቅዱሳንን ታሪክ እንድናውቅ ከሚፈለግባቸው ምክንያቶች ውስጥ አንዱ ከእነርሱ ገድል ተምረን እኛም ወደ አምላክ መንገድ እንድንቀርብበት ነውና አምላከ ገብረ መንፈስ ቅዱስ መንገዱን ያብራልን። ገድሉንም ሰሚዎች ብቻ ሳንሆን እንማርበት ዘንድ ያድርግልን። የአባታችን ገብረ መንፈስ ቅዱስ ገድል በአጭሩ እንዲህ አዳመጥን። አሁን ደግሞ አቡነ ገብረ መንፈስ ቅዱስ በኢትዮጵያ ባህል ውስጥ የነበራቸውን ሚና እንደሚከተለው እንይ። የመጀመሪያው የአስታራቂነት ነው። ነብርና አንበሳ አይስማሙም። በአቡነ ገብረ መንፈስ ቅዱስ ስዕል ስር ግን ነብርና አንበሳ ተስማምተው ይታያሉ። በዚህም የተነሳ ለመታረቅ አስቸጋሪ የሆኑ ሰዎችን ለማስታረቅ የሚሄዱ ሽማግሌዎች አቦን ሆነን መተናል ይላሉ። ሁለተኛ የአቦ ብቅል። አንድ ሰው ከማያውቀው ቦታ ስሙ ሲጠራና በአካባቢው የሚያውቀውን ሰው ቢያጣ የጠራው ሰይጣን ሊሆን ስለሚችል የአቦን ብቅል እየፈጨው ነው በል ይባላል። ሶስተኛ የአቦ መገበሪያ። አንድ ሰው አንድን ነገር አጥፍቶ ተሰውሮ እንደማይቀር ለመግለጥ የአቦን መገበሪያ የበላ ሲለፈልፍ ይውላል ይባላል። አራተኛ አቦ ሰጥ። አንድ ሰው የማያውቀውን ነገር በግምት ሲናገር አቦ ሰጥ ይባላል። አምስተኛ በአቦ ይዤሃለሁ። አራዊት የቤት እንስሳትን እንዳይበሉባቸው ገበሬዎች በአቦ ይዤሃለሁ ብለው ይገዝቷቸዋል። ስድስተኛ የአቦ መንገድ። በሰሜን ሸዋ መራኛ አካባቢ ባሉ ሕዝቦች ዘንድ የአቦ መንገድ የሚባል ብሂል አለ። አቡነ ገብረ መንፈስ ቅዱስ ሚዳ ከሚገኘው የአቡነ መልከ ጼዴቅ ገዳም ጥቂት ጊዜ ቆይተዋል ይባላል። በኋላም ከዚያ ገዳም ሲወጡ አቡነ መልከ ጼዴቅ የት ሊሄዱ ነው ብለው ቢጠይቋቸው እርሱ ወደ መራኝ ብለው መለሱላቸው። ከተማውም መራኝ የተባለው በዚህ ምክንያት ነው ይባላል። ታዲያ በዚህ ምክንያት አንድ ሰው መድረሻውን በውል ሳያውቀው መንገድ ሲጀምር መንገዱን የአቦ መንገድ ይለዋል። ሰባተኛ የአቦ ቁራ። ሰይጣን በቁራ ተመስሎ የአቡነ ገብረ መንፈስ ቅዱስን ዓይናቸውን ሊያወጣ ስለመጣ በጎ ነገር የያዘ መስሎ የሚመጣ ክፉ ሰውን የአቦ ቁራ ይሉታል። ስምንተኛ በአቦ በስላሴ። በሕዝቡ ብሂል ውስጥ ከስላሴ ጋር ተያይዘው ብዙ ጊዜ የሚጠሩት ገብረ መንፈስ ቅዱስ ናቸው። በአቦ በስላሴ ሲባል አጥብቆ መለመንን ያመለክታል። ከዚህ በተጨማሪ አቡነ ገብረ መንፈስ ቅዱስ በባህላዊ ዘመን ቆጠራ አቦ በገበሬው የወቅት አከፋፈል የዘመን መክፈያ ናቸው። በገበሬው የዘመን ቆጠራ ክረምት የሚገባው የሐምሌ አቦ ዕለት ነው። የሚወጣው ደግሞ የጥቅምት አቦ። በልግ ይገባል የሚባለው የካቲት አቦ ስለሆነ ገበሬው የካቲት አቦን አይተህ ተሰደድ ይላል። በየካቲት አቦ ዝናብ ካልጣለ በልግ የለም ማለት ስለሆነ ሀገርህን ልቀቅ ነው ነገሩ። በገበሬው ዘንድ የወሩ መግቢያ የአቦ ቀን ነው። ቀጠሮ ሲይዝ አቦ በዋለ በዚህኛው ቀን ብሎ ይናገራል። ስምና አቦ እስካሁን ድረስ ባለው ባህል
ከእግዚአብሔርና ከቅድስት ድንግል ማርያም ስሞች ውጪ ስማቸው ስም የሚሆነው አቦ ናቸው። ለምሳሌ አቦነሽ፣ አቦነህ የሚል ስም አለ። በሌሎች ቅዱሳን ግን የለም። ማለትም ዘርፍ ይጨመርበታል። ወለተ፣ ገብረ እንደሚባለው ያለ። የገጠር ሰው ትዳር ሲይዝ መጀመሪያ የሚጠጣው የአቦን ጠበል ነው። አቦን ቀድሞ የጠጣ ትዳሩ ይሰምራል፣ ከሰውም ጋር በሰላም ይኖራል ተብሎ ስለሚታመን የዛሬው መርሃ ግብር ይህንን ይመስል ነበር። ወስብሐት ለእግዚአብሔር። ቸርን ሰንብት።